አስቻይ ሁኔታ የሚባለው ነው። ምርጫን ለማድረግ እንደምታውቁት ሰላም ወሳኝ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ ለማድረግ ከ2017 ጀምሮ ዝግጅቱን እያደረገ ይገኛል። እንግዲህ በአሁኑ ወቅት ወደ 6 ወር አካባቢ ይቀረናል። እንግዲህ ዛሬ ይሄንን አይነት ፕሬስ ኮንፈረንስ መስጠት ያስፈለገበት ዋና ምክንያት ብዙዎቻችሁ የአንድ ላንድ የመቃለ መጠይቅ እንደዚህ አይነት ጥያቄ ይቀርባል። ሁሉንም ማግኘት ያን ቃለ መጠይቅ መስጠት እንደሚገባ ይታሰባል። ነገር ግን ካለው የስራ ጫናና ብዛት መገኘት የሚገባውን ያህል ማግኘት ማይቻል ከሆነ አንድ ላይ ሰብሰብ ብለን ያሉትን ጥያቄዎች በአግባቡ ቦርዱ መመለስ ስላለበት ይሄንን በማሰብና በቀጣይም ደግሞ ቦርዱ ያጸደቀውን የምርጫ ሰሌዳ ይፋ ለማድረግ በማሰብ ነው ይሄ ፕሮግራም የተዘጋጀው። ወደ ዝርዝር የምርጫ ሰሌዳው ከመሄዳችን በፊት ባለፉት ወራት በቦርዱ የተሰሩትን ዋና ዋና የሚባሉ ነገሮችን ለእናንተ ለማካፈል ያህል ያው ቅርንጫፍ ጽህፈት ቤቶቻችንን ከማደራጀት ጀምሮ በምርጫ ክልሎችን የምርጫ ጣቢያ ጽህፈት ቤቶችን ከፍተናል፣ አደራጅተናል። በተለይም ምርጫ ጣቢያዎቻችን ለመራጩ ተደራሽ እንዲሆኑ ለማድረግ የቦርዱ ባለሙያዎች በምርጫ ጣቢያዎች በመገኘት በመዘዋወር ምርጫ ጣቢያዎች ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን ምቹ መሆናቸውን የማረጋገጥ ስራ በተወሰኑ ምርጫ ጣቢያዎች ላይ ተሰርቷል። ከዚሁ ጎን ለጎን ደግሞ ለዕቃ ማሰራጨት በምንሄድበት ጊዜ የምንሄድበት መንገድ ምን ይመስላል፣ ዕቃ ስናከፋፍል እንዴት አድርገን እናከፋፍላለን የሚለውን ስራ ለመስራት የሚያስችል የሩትም የመንገዶችን አካሄድ የሚያሳዩ ግምገማዎችን አድርገዋል። የመንገድ አይነቶችን ኮረኮንች፣ አስፋልት፣ ጭቃ የሚለውን ሁሉ ለምንልካቸው የትራንስፖርት አይነቶች ምቹ ለማድረግ ይሄንንም አሴስመንት ተሰርቷል። ከፖለቲካ ፓርቲዎች ጋር ባለን ስራ ደግሞ የፖለቲካ ፓርቲዎች እንግዲህ ወደ ህዝቡ ወጥተው ፕሮግራሞቻቸውን የሚያስተዋውቁበት የሚገልጹበት ፕሮግራማቸውን የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ ፖሊሲዎቻቸውን ለህዝብ አቅርበው ሀሳባቸውን ለመራጩ የሚያሳውቁበትን የክርክር ስራ ለመስራት እንዲቻል በመገናኛ ብዙሃን ወጥተው ከማድረጋቸው በፊት ይሄንን ለማድረግ የሚያስችል ስልጠና ተሰጥቷል። ከስልጠናም ቀጥሎ ደግሞ የሙከራ ዲቤት አድርገዋል። በዛ የሙከራ ዲቤት ወደ 56 የሚሆኑ ፓርቲዎች በተመረጡ 16 ርዕሶች ላይ ክርክርን አድርገዋል። እንግዲህ በቀጣይነት ለህዝብ ወጥተው ደግሞ የየራሳቸውን ፕሮግራም የሚያቀርቡበት ይሆናል። ከዚሁ ጋር ተያይዞ እንግዲህ እንደምታውቁት ለመጀመሪያ ጊዜ በሰባተኛው ሀገራዊ ምርጫ በእጩዎችና በመራጮች ምዝገባ ላይ የዲጂታላይዜሽን ስራ ለመስራት ቦርዱ ባለማው ሶፍትዌር ተጠቅሞ ምዝገባ ለማድረግ ዝግጅቱን አጠናቋል። አንዱ እንግዲህ የዚህ የምዝገባ ሂደት የሚካሄደው ለእጩዎች ነው። ፓርቲዎች ወይም የግል ተወዳዳሪዎች በቢሮአቸው ባሉበት ሆነው እንደ እጩ ራሳቸውን የሚመዘግቡበትን ሲስተም ለምቶ ያ ሲስተም ደግሞ ከባለድርሻ አካላት ጋር ውይይት ተደርጎበት ፓርቲዎችም አይተውት ስራ ላይ የሚናውሉበት ጊዜ ነው የሚሆነው። ይህንንም ስራ እንግዲህ እንዳልኩት የሚሰሩት ፓርቲዎች ራሳቸውን በራሳቸው የመመዝገብ ስራ ወይም የግል እጩዎች ራሳቸውን በራሳቸው የመመዝገብ ስራ ስለሚሰሩ ይህንን ስራ ለሚሰሩላቸውን የሲስተም አስተዳዳሪዎች ወይም ሲስተም አድሚኒስትሬተርስ ማን እንደሆኑ ለይተው እንዲልኩልን በጠየቅነው መሰረት ወደ 64 የሚሆኑ ፖለቲካ ፓርቲዎች ሲስተም አድሚኒስትሬተሮቻቸውን ልከውልናል።
ከዛ በመቀጠል እንግዲህ ኋላ በዝርዝር በሰሌዳው ላይ እንደምታዩት እነዚህን ሲስተም አስተዳዳሪዎቻቸውን ቦርዱ ስልጠና ሰጥቶ የእጩዎች ምዝገባ ከሚጀመርበት ጊዜ ጀምሮ ይሄንን ስራ ይሰራሉ ማለት ነው። ሁለተኛው የለማው የምዝገባ ሲስተም የመራጮች ምዝገባ ሲስተም ነው። እንግዲህ እንደምታውቁት እስከ 6ኛው ሀገራዊ ምርጫ ድረስ መራጮችን የምንመዘግብ በማኑዋል ነው። በጣም ትልቅ መዝገብ አለን። በዛ መዝገብ ተጠቅመን ምርጫ ጣቢያ ላይ ምርጫ አስፈጻሚዎቻችን ተቀምጠው መራጮችን ይመዘግባሉ። አሁን በዚህኛው በ7ኛው ሀገራዊ ምርጫ በሁለት አይነት መንገድ ነው ምርጫን ለማድረግ መዝገባን ለማካሄድ የተዘናዳ ነው ወይም የተዘጋጀ ነው። አንደኛው ዲጂታላይዝድ በሆነ መንገድ የሚደረግ ምዝገባ ነው። ሁለተኛው ደግሞ በማኑዋል እንደ ድሮ አይነት ምዝገባ ነው። እዚህ ላይ በጣም ትኩረት እንዲሰጥልን ፈልገው በዚህ ጊዜ ስራ ላይ ለመዋል የለማውና ስራ ላይ ለመዋል ቦርዱ እየተዘጋጀ ያለው የመራጮች ምዝገባ ብቻ ነው። ምርጫን አይደለም፣ ቮቲንግ አይደለም፣ መራጮች ምዝገባ ብቻ ነው የምናደርገው። እንግዲህ መራጮች ምዝገባ እንዳልኩት በሁለት መልኩ ነው። አንዱ ዲጂታላይዝድ በሆነ መንገድ፣ ሌላው ደግሞ ከዚህ በፊት ስንሰራ በነበረው አሰራር ማኑዋሊ እናደርጋለን። ዲጂታላይዝ የምናደርገው ደግሞ በሁለት መንገድ ነው የምናደርገው። አንዱ ራስን በራስ መመዝገብ ሰልፍ ሬጅስትሬሽን የሚባለው የስማርትፎን ያለው ሰው በስማርት ስልኩ ተጠቅሞ ባለበት ቦታ ሆኖ ራሱን የሚመዘግብበት፣ ወይም ዌብ ቤዝድ የሚባለው በላፕቶፕ ወይም በታብሌት ተጠቅሞ ምዝገባ የሚያደርግበት ነው። ነገር ግን ይህን ምዝገባ ማድረግ ለማይችሉ የዚሁ ዲጂታላይዜሽን አካል የሆነው ደግሞ ምርጫ ጣቢያዎቻችንን ከፍተን በታብሌት በምርጫ አስፈጻሚዎቻችን የምንመዘግበው ነው ማለት ነው። ስለዚህ የመራጮችን ምዝገባ በተመለከተ በማኑዋል እናደርጋለን፣ በዲጂታላይዝ እናደርጋለን። ምርጫ ግን ያቺ አንድ ቀን የምትደረገው ምርጫ ግን እንደ ድሮ የባሎት ፔፐር በወረቀት ተሰጥቶ መራጩ በተከለለ ቦታ ሆኖ ምልክት አድርጎ ባሎቱን የባሎት ሳጥን ውስጥ ከቶ የሚደረግ ምርጫ ነው የሚሆነው። ስለዚህ ተግባራዊ ለማድረግ ያሰብነው ሲስተም እጩዎችን በተመለከተ እጩዎች በራሳቸው በፓርቲም ይሁን በኢንዲቪጁዋል ካንዲዴትስ ራሳቸው ምርጫ ምዝገባ የሚያደርጉበት፣ መራጩ ደግሞ በሞባይል አፕ ወይም በዌብ ቤዝድ ባለበት ቦታ ሆኖ ራሱን የሚመዘግብበት፣ ወይም በምርጫ ጣቢያ በታብሌት የሚመዘገብበትና እንደ ድሮው ደግሞ በማኑዋል የሚመዘገብበት ነው። እንግዲህ ይቺ በጣም ትንሽ የሆነች የዲጂታላይዜሽን ሙከራ በሁሉም ምርጫ ጣቢያ ላይ ማድረግ ስለማንችል አሲስትድ የሚሆነው ወይም በአጋዥ የሚመዘገበው በታብሌት የሚደረገው የመራጮች ምዝገባ ሆነ በዌብ ቤዝድ ወይም ደግሞ በራሳችን በስማርት ስልካችን የምንመዘግበውን ዲጂታላይዜሽን ብለን ስንወስደው፣ ሌላውን ደግሞ እንደ ድሮ የምንመዘግብበትን በማኑዋል አድርገን የምንመዘግብበት ይሆናል ማለት ነው። እንግዲህ ይህንን ለማድረግ በኢንፍራስትራክቸር አቅርቦት በጣም ከፍተኛ የሆነ ጥናትና ስራ ለመስራት ተሞክረዋል። ቦርዱ በራሱ መንገድ ከኢትዮ ቴሌኮም ጋር በመተባበር የዚህን የኢንተርኔት ከቨሬጅ ማግኘት የሚቻልበትን ነገር ሁሉ አድርጓል። እንግዲህ መራጮች በአሲስትድም ሆነ እንደ ድሮ በማኑዋል በሚመዘገቡበት ጊዜ የሚያቀርቧቸው ማስረጃዎች ቀድሞ በአዋጅ ቁጥር 1162 ላይ እንደነበሩት በመኖሪያ መታወቂያ፣ በኗሪነት መታወቂያ፣ በፓስፖርት፣ በመንጃ ፈቃድ፣ ይሄ ሁሉ ሰነድ ለሌላቸው ደግሞ ሕጉ በሚፈቅደው በምስክርነት ሁሉ የመራጮቹ ምዝገባ እንደ ቀድሞው የሚቀጥል ይሆናል። ምዝገባው ዲጂታላይዝድ ይሆን በታብሌት ይመዘገባል ወይም በማኑዋል ይመዘገባል እንጂ የሚቀርቡት ማስረጃዎች በተለይ አሲስትድ እና ማኑዋል በሚባለው በምርጫ ጣቢያ ላይ በምናደርገው ምዝገባ ላይ ቀድሞ ስንጠቀምባቸው የነበሩትን መታወቂያዎችና የኗሪነት ማስረጃ ወይም የማንነት መግለጫ ሰነዶች ይዘው ነው መራጮች የሚመዘገቡት ማለት ነው። እንግዲህ ከዚህ ጎን ለጎን ሌሎችም ስራዎች ተሰርተዋል። በቅርብ ጊዜ ከፖለቲካ ፓርቲዎች ጋር ባደረግነው ውይይት ግብዓት የሰበሰብንባቸው 3
መመሪያዎች አሉ። አንደኛው የመገናኛ ብዙሃን አጠቃቀምን በምርጫ ወቅት የሚኖረውን የመገናኛ ብዙሃን አጠቃቀም ፓርቲዎችና የግል እጩዎች እንዴት አድርገው ይጠቀማሉ፣ ድልድሉ እንዴት ይሰራል፣ በማን ይሰራል፣ ምን ያህሉ ፐርሰንት ለማን ይሆናል የሚለውን በተመለከተ የተዘጋጀ ረቂቅ ከዚህ በፊት የነበረውን በማሻሻል የተዘጋጀ ነው። ሁለተኛ ደግሞ መንግስት ለፖለቲካ ፓርቲዎችና ለእጩዎች የሚሰጠውን የገንዘብ ድጋፍ ከምርጫ ውጭና በምርጫ ጊዜ የሚሰጠውን የገንዘብ ድጋፍ እሱንም በተመለከተ ማሻሻያ ተደርጓል። በሶስተኛ ደረጃ ደግሞ በምርጫ ወቅት የሚቀርቡ ቅሬታዎችን በምርጫ ጣቢያ በምርጫ ክልል ደረጃ የሚቀርቡትን ቅሬታዎች እንዴት ይስተናገዳሉ፣ የምርጫ አካላት የቅሬታ ሰሚ አካላት እነማን ናቸው የሚለውን ጨምሮ የሚደነግግ ማሻሻያ መመሪያ ነው። እንግዲህ ማሻሻል ያስፈለገበት ዋናው ምክንያት እንደምታውቁት አዋጅ ቁጥር 1162 ተሻሽሏል። አዋጁ ስለተሻሻለ የተሻሻለውን አዋጅ ተከትሎ መመሪያዎቹን መሻሻል ስለሚገባቸው በዛ ረገድ የተደረገ ማሻሻያ ነው። ከፖለቲካ ፓርቲዎች ግብዓት ወስደናል። ያንን ግብዓት ወስደን አስፈላጊውን ማሻሻያ አድርገን ተግባራዊ እናደርጋለን ማለት ነው። እንግዲህ ሌላው በዚህ ከእጩዎች ምዝገባ ጋራ የተፈጠረ አንዳንድ ብዥታ ነበረ። እሱን ደግሞ ማጥራት አሁንም አስፈላጊ ስለሆነ ደግሜ ዛሬ ለመግለጽ እፈልጋለሁ። ይሄው ምንድነው ጥቅምት 10 ቀን 2018 በነበረን ከፓርቲዎች ጋራ በረቂቅ የጊዜ ሰሌዳው ጋር በነበረን የውይይት ወቅት የምናደርጋቸውን ዝርዝር ስራዎች አቅርበናል። ዛሬ እንደምናቀርብላችሁ በዛ ላይ ከህዳር 8 እስከ ህዳር 23 ቀን ድረስ እጩዎች ከታህሳስ 1 እስከ ጥር 1 ለሚያደርጉት የእጩዎች ምዝገባ አስፈላጊ ሰነዶችን ቦርዱ ጋር የሚያቀርቡበት የጊዜ ሰሌዳ ነበረ። ከህዳር 8 እስከ ህዳር 13 ከህዳር 8 እስከ ህዳር 13 ፓርቲዎች የሚያቀርቡት ምንድነው? ለምሳሌ የምርጫ ምልክታቸውን ማቅረብ አለባቸው። እጩዎችን ለይቶ የሚለከውን የፖለቲካ ፓርቲ መሪ ፊርማ ናሙና መላክ አለባቸው። ፓርቲዎች ለመወዳደር የወሰኑባቸውን የምርጫ ክልሎች ማቅረብ አለባቸው። ፓርቲዎች ለመወዳደር የወሰኗቸውን የምርጫ አይነቶች ለህዝብ ተወካዮች ምክር ቤት ነው ወይስ ለክልል ምክር ቤት የሚለውን እነኚህን ቅድመ ምዝገባ የሚያስፈልጉ ሰነዶችን ከህዳር 8 እስከ ህዳር 23 እንዲያቀርቡ በረቂቅ የጊዜ ሰሌዳውም ላይ ተመልክቷል። ከዛ ቦርዱ ይሄን መሰረት አድርጎ ከጥቅምት 10 ስብሰባ በኋላ ከህዳር 8 እስከ ህዳር 23 ይሄ ነገር አቅርቡ የሚል ማብራሪያ ወይም አቅርቡ የሚል ማስታወቂያ ሲያቀርብ የነበረው መረዳት የእጩዎች ምዝገባ ከታህሳስ 1 እስከ ጥር 1 የነበረው እንደገና ወደ ህዳር ተሳበ የሚል መረዳት ፈጥሮ እንደነበር ለመረዳት ችለናል። ለዛም በተከታታይ ማብራሪያ ሰጥተናል። በሚዲያ በቀጥታ ቢሮአችን መጥተው ለጠየቁን የፖለቲካ ፓርቲዎች ማብራሪያ ሰጥተናል። አንዳንዶቹ በደብዳቤ ጠይቀውን በደብዳቤ ይህንኑ መልሰናል። እንደገናም ደግሞ ከፓርቲዎች ጋር በነበረን የምክክር መድረክ ይህንኑ አብራርተናል። ስለዚህ ለእጩዎች ምዝገባ የሚያስፈልጉ ቅድመ ሰነዶችን ማቅረብ ማለት የእጩዎች ምዝገባ ማከናወን ማለት አይደለም። ቦርዱ ደጋግሞ እንዳሳወቀው ባበለጸገው ወይ ባለማው የእጩዎች ምዝገባ እጩዎች ራሳቸውን በራሳቸው ነው የሚመዘግቡት። ነገር ግን ራሳቸውን በራሳቸው በሚመዘግቡበት ጊዜ ቦርዱ ያንም ምዝገባ ለመከታተል ይቻለው ዘንድ አስቀድሞ መቅረብ ያለባቸውን ሰነዶች የጠየቀበት ጊዜ ነው ማለት ነው። ስለዚህ ዛሬም በዚሁ ሰሌዳ ላይ ታዩታላችሁ። ይሄው ከህዳር 8 የቀጠለው ፓርቲዎች ሰነዶቻቸውን የሚያቀርቡበት ሂደት ነው። ነገር ግን የፓርቲዎች የእጩ ምዝገባ አሁንም የሚከናወነው በራሳቸው በፓርቲዎቹ ወይም በግል ተወዳዳሪዎቹ በራሳቸው ጽህፈት ቤት ሆኖ የሚከናወን ነው ማለት ነው። እንግዲህ ሌላው ከዚሁ ጋራ የሚያያዘው የፖለቲካ ፓርቲዎችን እነዚህን የእጩ ምዝገባ የሚያከናውኑላቸውን አስተዳዳሪዎችን የማሰልጠን ስራ ቦርዱ መስራት አለበት። ምክንያቱም ሲስተሙን ተለማምደው አውቀው በቀላሉ
እጩዎችን በያሉበት ጽህፈት ቤታቸው እንዲመዘግቡ በሚመዘግቡበትም ጊዜ የሚያጋጥማቸውን ችግር ለመፍታት እንዲቻል የኮል ሴንተር አቋቁመን ትራብል ሹቲንግ ስራ የሚሰሩላቸው ባለሙያዎች በዛው መንገድ ይደራጃሉ። ሌላው እንግዲህ ቦርዱ በዚህ ሰሞን እያከናወነ ያለው የምርጫ ክልል ጽህፈት ቤት ሰራተኞችን መቅጠር ማለት ነው። እንግዲህ እንደምታውቁት በምርጫ ቦርድ አደረጃጀት ዋናው መስሪያ ቤት አለ፣ ቅርንጫፍ መስሪያ ቤቶቻችን አሉ። አሁን 14 ቅርንጫፍ ጽህፈት ቤቶቻችን ከአንዳንድ ክልሎች ስፋት የተነሳ ወደ 22 አድገዋል። 22 ቅርንጫፍ ጽህፈት ቤቶች አሉ። በእነዛ ቅርንጫፍ ጽህፈት ቤቶች ስር ደግሞ ወደ 709 የሚሆኑ ምርጫ ክልሎች አሉ። አሁን ቦርዱ የቅጥር ስራ እየሰራ ያለው ለምርጫ ክልል አስፈጻሚዎች ነው። ከዛ ቀጥሎ ወደ ታች ሲወርድ የምርጫ ጣቢያ አስፈጻሚዎች የሚባሉ አሉ። የምርጫ ጣቢያ አስፈጻሚዎች ማለት መራጮችን የሚመዘግቡ በምርጫ ቀን ምርጫን የሚያስፈጽሙ ማለት ነው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው የምልመላ ስራ በምርጫ ክልል ደረጃ ያሉትን አስፈጻሚዎች የመቅጠር ስራ ነው። ባወጣው ማስታወቂያ መሰረት በሁሉም ክልል የምርጫ ክልል አስፈጻሚዎችን ለመቅጠር ፈቃደኛ የሆኑ ፍላጎት ያላቸው ወደ 131 ሺህ የሚሆኑ አመልካቾች አመልክተዋል። በዚህ መሰረት በወጣው መስፈርቱን የሚያሟሉት ተለይተው በአሁኑ ወቅት የጽሁፍና የቃል ፈተና እየወሰዱ ይገኛሉ። ይሄ እንግዲህ ሁሉ ጊዜ በአንድ ቦታ በተመሳሳይ ጊዜ በሁሉም ክልል ማድረግ አልቻልንም። ካለን የሰው ኃይል ለፈተና ከምንልከው የሰው ኃይል አንጻር እየከፋፈለን የምንልከው ይሆናል። በዚህ የተነሳ እነዚህ የጽሁፍና የቃል ፈተናውን በበቂ ሁኔታ ያለፉትን ደግሞ ለፖለቲካ ፓርቲዎች ማስረጃቸውን፣ ስማቸውን፣ አድራሻቸውን እንልክና ፖለቲካ ፓርቲዎች ደግሞ ይተቻሉ። ይሄ የተመረጠው ምርጫ ክልል አስፈጻሚ የፖለቲካ ገለልተኝነት የለውም ብለው ቅሬታ ካላቸው ለቦርዱ እንዲልኩልን የተመለመሉትን መስፈርቱን ያሟላሉ የተባሉትን እነዚህ የምርጫ ክልል አስፈጻሚዎችን ደግሞ ወደ ፖለቲካ ፓርቲዎች እንልክና ከፖለቲካ ፓርቲዎች ግባት ተቀብለን የምንቀጥል ይሆናል። ከዚሁ ጎን ለጎን እንግዲህ የዋናው ከምርጫ ጋር የተገናኘው የመራጮች ትምህርት የማስተማር ስራ ነው። የመራጮች ትምህርትን ለማስተማር 143 የሲቪል ማህበረሰብ ድርጅቶችን ፈቃድ ሰጥቷል፣ እውቅና ሰጥቷል። ስለዚህ እነዚህ የሲቪል ማህበረሰብ ድርጅቶች እንግዲህ ባላቸው የራሳቸው ስትራቴጂ ተጠቅመው የመራጮችን ትምህርት በአገሪቱ ከምርጫ ቦርዱ ጋራ በመተባበር ያስፋፋሉ ተብሎ የሚጠበቁ ናቸው። ከዚህ ጋራ የኢትዮጵያ ብሔራዊ ምርጫ ቦርድ የአገር ውስጥ ታዛቢዎችን የምርጫ ታዛቢዎችን ፈቃድ የሚሰጥ በመሆኑ ይሄንን ፈቃድ ለሚፈልጉ ወይም በዚህ ስራ መሰማራት ለሚፈልጉ የጥሪ አቅርቦ በጥሪው መሰረት ደግሞ ቦርዱ ባበለጸገው ሲስተም ራሳቸውን እየገቡ እንዲመዘግቡ ተደርገዋል። ወደ 45 የሚሆኑ ሴሶች በዚህ ሂደት ተመዝግበዋል። የመጀመሪያውን ዙር ስክሪኒንግ አልፈው ወደ ሁለተኛውና የመጨረሻው የሰርቲፊኬሽን ስራ ለመሄድ በሂደት ላይ ነው ያለ ነው። ሌላው እንግዲህ ከዚሁ ጋራ እንደምታውቁት ለብዙዎቻችሁ የዚህ የድጋፍ ፊርማን ጥያቄ በተመለከተ ፓርቲዎች በተለያየ መድረክ በነበረን ውይይት በጋራ ምክር ቤቱ እንደዚሁም ደግሞ ፓርቲዎች 5ም 6ም እየሆኑ ባቀረቡት ጥያቄ መነሻ የሕዝብ ተወካዮች ምክር ቤት ባለፈው ሳምንት ይሄንን የድጋፍ ፊርማን በተመለከተ ለ7ኛው ሀገራዊ ምርጫ ልክ ለ6ኛው ሀገራዊ ምርጫ በኮቪድ ምክንያት ተግባራዊ ሳይደረግ ታግዶ እንደቆየ ለ7ኛው ሀገራዊ ምርጫም ደግሞ የሚጠየቀው ፖለቲካ ፓርቲዎች የሚጠየቁትን የድጋፍ ፊርማ ታግዶ እንዲቆይ አድርጓል። እንግዲህ ከዚህ ጋራ ሌላው አብሮ የሚነሳው አስቻይ ሁኔታ የሚባለው ነው። ምርጫን ለማድረግ እንደምታውቁት ሰላም ወሳኝ ነው። ምርጫ መከናወን የሚቻለው በሰላማዊ መንገድ መራጮች ወጥተው መምረጥ መመዝገብ ሲችሉ፣ ምርጫ አስፈጻሚዎች ስራቸውን በሰላም ማከናወን ሲችሉ፣ ዕቃ ቁሳቁሶች በሰላም ተጓጉዘው ወደ ምርጫ ጣቢያ ወደ ምርጫ ክልል ሲደርሱ ነው። ስለዚህ ይህንን ለማድረግ አስቻይ ሁኔታ አለ ወይ፣ የጸጥታ ሁኔታ ምን ይመስላል የሚል ጥያቄ የሁላችንም ጥያቄ
የፖለቲካ ፓርቲዎችም የሲቪል ማህበረሰብ ድርጅቶችም ሚዲያዎችም የሚያነሱት ጥያቄ ነው። ስለዚህ ቦርዱ ይህንን በተመለከተ አሁንም እየሰራበት ወደፊትም እየሰራበት ይሄዳል። ባለን ዳታ እንደምታውቁት በመደጋገም ማስረድተናል። በስድስተኛው ሀገራዊ ምርጫውን በተመሳሳይ የተሰራው ያለውን የጸጥታ አሴስመንት ከክልል መንግስታት እንቀበላለን፣ ከጸጥታ ተቋማት እንቀበላለን። የምንቀበላቸው መረጃዎች በአረንጓዴ፣ በቢጫ፣ በቀይ ተመድበው ነው የሚመጡት። በአረንጓዴ የሚመደቡት ምርጫን ለማድረግ ሰላማዊ ነው የሚባለው፣ ቢጫ ያለው ደግሞ በጥንቃቄ ዋችፉል ሆኖ የሚደረግ ሂደት የሚያሳይ ነው። በቀይ ደግሞ የተመደቡት እዛ አካባቢ ላይ በጸጥታ ችግር ምክንያት ምርጫም ማድረግ አይቻልም የሚለውን የሚያመለክት ነው። ስለዚህ ቦርዱ እነዚህን ከተቀበለ በኋላ ከሚመለከታቸው ባለድርሻ አካላት ማለትም በዋነኝነት ከፖለቲካ ፓርቲዎች ጋር ውይይት ያደርጋል። የክልል መንግስታት ተጠሪዎች ባሉበት፣ የጸጥታ አካላት ባሉበት ይሄ ውይይት ይደረጋል። ይሄ ከተደረገ በኋላ በዚህ የሚቆምም አይደለም። ቦርዱ የሞኒተሪንግ ቲም አቋቁሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች በምርጫ መታዘብም በምርጫ ማስተማርም የተሰማሩት የሲቪል ማህበረሰብ ድርጅቶች ባሉበት በየቦታው እየተኬደ ጥርጣሬ ባለበት ልዩነት ባለበት አካባቢ ላይ ይሄንን የአሴስመንት ስራ የሚሰሩ ይሆናል። እንግዲህ ይሄንን ስራ ዛሬ ተሰርቶ የሚቆም አይደለም። እስከ ምርጫው ቀን ድረስ የተለያዩ ፕሮግራሞች እየወጡ የሚኬድበት ይሆናል ማለት ነው። ስለዚህ በዚህ አቅጣጫ አሁን የደረሱንን መረጃዎች አደራጅተን በቀጣይነት እንግዲህ ከሚመለከታቸው ባለድርሻ አካላት ጋራ ውይይት የምናደርግበት ይሆናል ማለት ነው። እንግዲህ ይህንን እንደው ባጭሩ በቦርዱ ባለፉት የተወሰኑ ቀናት የተከናወነውን ነገር ለእናንተ ብሪፍ ለማድረግ ነው። ከዚህ በመቀጠል እንግዲህ በአቶ ብሩክ በኩል በቦርዱ የጸደቀውን በፖለቲካ ፓርቲዎች የሲቪል ማህበረሰብ ድርጅቶችን ግብዓት ወስደን በቦርዱ የጸደቀውን የምርጫ ሰሌዳ እናቀርብላችኋለን። ቦርዱ እንግዲህ በ2018 የሰባተኛውን ዙር የጠቅላላ ምርጫ ያከናውናል። ስለዚህ ለዚህ የጠቅላላ ምርጫ በቦርዱ የተዘጋጀውን የምርጫ የጊዜ ሰሌዳ አቀርባለሁ። የመጀመሪያው የምርጫ ጽሕፈት ቤቶችን ማደራጀት ነው። ይህ የምርጫ ጽሕፈት ቤቶች ማደራጀት ከየካቲት 16 ቀን 2017 እስከ ታህሳስ 15 ቀን 2018 ዓ.ም የሚከናወን ስራ ነው። ይህ የምርጫ ጽሕፈት ቤቶች ማደራጀት ቀደም እንደተጠቀሰው አስቀድሞ የተጀመረ ቦርዱ በምርጫ ክልሎች በየምርጫ ጣቢያዎች በመጓዝ በቴክኖሎጂ ምርጫ ጽሕፈት ቤቶችን የመዝገብ ስራ አከናውኗል። ቀጣይ ስራዎች የሚሆኑት ጽሕፈት ቤቶቹን የመረከብ ከምርጫ ክልል አስፈጻሚዎቻችን ቅጥር ስንጨርስ ጽሕፈት ቤቶቹን የመረከብ ሂደት የሚቀጥል ይሆናል ማለት ነው። እስከ ታህሳስ 15 ድረስ ጽሕፈት ቤቶቻችንን ተረክበን የምንቀበልበት ጊዜ ነው የሚሆነው። ሌላው የመራጮች ትምህርት ለሚሰጡ ሲቪል ማህበረሰብ ድርጅቶች እውቅና መስጠት የሚል በመርሃ ግብሩ የተቀመጠ አለ። ይሄ ጥቅምት 15 ቀን 2018 ዓ.ም የተከናወነ እውቅና የተሰጠ ነው። ይህም ለ143 ለሚሆኑ የመራጮች ትምህርት ለሚሰጡ ሲቪል ማህበረሰብ ድርጅቶች ቦርዱ የእውቅና ሰርተፊኬት ሰጥቶ አክቲቪቲው የተጠናቀቀ ነው ማለት ነው። ሌላው የምርጫ አስፈጻሚዎች ምልመላ ነው። የምርጫ አስፈጻሚዎች ምልመላ ቀደምም እንደተጠቀሰው የምርጫ ክልልና የምርጫ ጣቢያ አስፈጻሚዎችን ምልመላ እናከናውናለን። የምርጫ ክልል አስፈጻሚዎች ምልመላ በአሁኑ ሰዓት እየተከናወነ የሚገኝበት ነው። ይህ ጊዜም ከጥቅምት 17 እስከ ጥር 9 ቀን 2018 ዓ.ም የሚከናወን በመርሃ ግብሩ የተቀመጠለት ጊዜ ነው ማለት ነው። ሌላው በምርጫ ለሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች ቅድመ ምዝገባ ሰነዶች ማቅረቢያ ጊዜ ከህዳር 8 እስከ ታህሳስ 20 ቀን 2018 ዓ.ም በጊዜ ሰሌዳው የተቀመጠ አለ። ቅድም ይሄኛውን በደንብ እንደተብራራው የእጩዎች ምዝገባ ጊዜ ሳይሆን የቅድመ ምዝገባ ሰነዶች ማቅረቢያ ጊዜ የፖለቲካ ፓርቲዎች
በዚህ ጊዜ ውስጥ የሊቀመንበሩን ፊርማ ናሙና የሚያቀርቡበት ሌሎች አስፈላጊ ሰነዶችን ምልክቶቻቸውን የሚያቀርቡበት ጊዜ ተብሎ በጊዜ ሰሌዳ ላይ የተቀመጠ ከህዳር 8 እስከ ታህሳስ 20 ቀን 2018 ዓ.ም ነው። ሌላው የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎች መላክና አስተያየት መቀበል፣ ይሄም በሁለት ዙር የሚከናወን ነው። ከህዳር 30 ከዛሬ ጀምሮ የሚከናወን ነው። እንደተባለው ምልመላዎቻችንን አስቀድመን የጀመርንባቸው የምርጫ ክልል አስፈጻሚዎች ምልመላ ያከናወንባቸው ቦታዎች አሉ። የእነዚህን የጨረስንባቸውን የአስፈጻሚዎች ሪፖርት አጠቃላይ ለፖለቲካ ፓርቲዎች የማስተቸቱን ስራ ከዛሬ ጀምሮ እየተከናወነ ያለበት ሂደት ነው ያለው። ስለዚህ ይሄ ሂደት የሚቀጥል በኋላም በቀጣይ የጨረስናቸውን ክልሎች ምልመላ ስናጠናቀቅ ከስር የምንልክበት እና የምርጫ ጣቢያ አስፈጻሚዎችንም ምልመላ በተመሳሳይ መልኩ አጠናቀን ለፖለቲካ ፓርቲዎች የምናስተችበት ነው። ይህ ማለት እስከ ጥር 19 ቀን ድረስ የሚቀጥል ስራ ነው። ሌላው ለምርጫ ታዛቢ ሲቪል ማህበረሰብ ድርጅቶች እውቅና መስጠት፣ ይህም ታህሳስ 6 ቀን 2018 ዓ.ም ነው። እነዚህ ታዛቢ ሲቪል ማህበረሰብ 45 ሲቪል ማህበረሰቦች በቦርዱ ተለይተው መስፈርቱን ያሟሉት የተለዩ ናቸው። ለነሱ እውቅና መስጠት ታህሳስ 6 ቀን 2018 ዓ.ም ይከናወናል። ሌላው የመራጮች ትምህርት ለመራጮች ምዝገባ የሚሰጥበት፣ ይህም እንግዲህ በቦርዱም የመራጮች ትምህርት ይሰጣል፣ በሲቪክ ማህበራትም የመራጮች ትምህርት ይሰጣል። ለዚህ የወጣለት ጊዜ ከታህሳስ 6 እስከ መጋቢት 7 ቀን 2018 ዓ.ም ነው። ሌላው የእጩዎች ምዝገባ ለሚያከናውኑ የፖለቲካ ፓርቲ ሲስተም አስተዳዳሪዎች ስልጠና መስጠት፣ ይህም ቅድም እንደተብራራው የእጩዎች ምዝገባ በቴክኖሎጂ ይደረጋል። ስለዚህ የፖለቲካ ፓርቲዎች እራሳቸው እጩዎቻቸውን ይመዘግባሉ። ለዚህ ግን አስተዳዳሪዎቻቸውን ስልጠና ይሰጣቸዋል። ይሄ ለዚህ የወጣው መርሃ ግብር ታህሳስ 22 እና 23 ቀን በቦርዱ አማካኝነት ለነዚህ የእጩዎች ምዝገባ ለሚያከናውኑ ባለሙያዎች ስልጠና ይሰጣል። ሌላው በቴክኖሎጂ ራስን በራስ መመዝገብ ወይም ሰልፍ ሬጅስትሬሽን የሚከናወንባቸውን የምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረግ። ይህ ማለት እንግዲህ ቅድም እንደተብራራው በቴክኖሎጂ የሚደረግባቸው የምርጫ ጣቢያዎች አሉ፣ በማኑዋል አሉ። ስለዚህ እነዚህን በቴክኖሎጂ የምናደርግባቸውን ምርጫ ጣቢያዎች ለይተን ለሕዝቡ የምናሳውቅበት የጊዜ ሰሌዳ ታህሳስ 30 ቀን 2018 ዓ.ም ነው። ሌላው የእጩዎች ምዝገባ ነው። ይህ እንግዲህ እንደተባለው አስቀድመው መረጃዎቻቸውን የቅድመ ሰነዶቻቸውን ካሟሉ በኋላ የፖለቲካ ፓርቲዎች እጩዎቻቸውን በራሳቸው የሚመዘግቡበት ጊዜ ከጥር 1 እስከ የካቲት 1 2018 ዓ.ም እጩዎች በቴክኖሎጂ በመጠቀም እጩዎቻቸውን የሚመዘግቡበት የወጣው ጊዜ ሰሌዳ ነው። ሌላው የምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከጥር 1 ጀምሮ እስከ ግንቦት 19 ቀን 2018 ዓ.ም ይከናወናል። ይህ ማለት ጥር 1 ማለት እጩዎች ልክ ምዝገባ ከጀመሩ በኋላ እውቅና በሲስተም ስለሆነ ያንን እውቅናቸውን ቦርዱ ከሰጣቸው ጊዜ ጀምሮ ቅስቀሳ ማድረግ ይችላሉ። ይህም የሚያበቃበት ጊዜ ለምርጫው 4 ቀን እስኪቀረው ድረስ የምረጡኝ ቅስቀሳ እስከ ግንቦት 19 ቀን ድረስ የሚከናወን ይሆናል። ሌላው ምርጫ ለሚዘግቡ መገናኛ ብዙሃን አካላት ጥሪ ማድረግ። ለዚህ ለሰባተኛው ዙር ጠቅላላ ምርጫ የሚዘግቡ የሚዲያ አካላትን እንዲመዘገቡ ለቦርዱ ጥሪ የምናስተላልፍበት ቀን ተብሎ ጥር 4 ቀን 2018 ዓ.ም በጊዜ ሰሌዳው ላይ ተቀምጧል። ሌላው የመራጮች ምዝገባ ቁሳቁሶችና ሰነዶችን ማሸግና ማሰራጨት። ለዚህም ከጥር 5 እስከ የካቲት 6 ቀን 2018 ዓ.ም ለሰባተኛ ዙር የምንጠቀማቸውን የመራጮች ምዝገባ መዝገቦች፣ ካርዶች እነዚህን አሽገን እስከ ምርጫ ጣቢያ ድረስ የምናሰራጭበት የጊዜ ገደብ ከጥር 5 እስከ የካቲት 6 ቀን 2018 ዓ.ም ተይዟል። ሌላው የመራጮች ምዝገባ በቴክኖሎጂ ወይም ራስን በራስ መመዝገብ ከጥር 15 እስከ መጋቢት 7 ቀን 2018 ዓ.ም የተያዘ ነው። በቴክኖሎጂ ራሱን መመዝገብ የሚፈልግ ሰው በሞባይል አፑ ለመመዝገብ ሲፈልግ በዚህ ጊዜ ውስጥ ጀምሮ
አገልግሎቱን ማግኘት የሚችል ይሆናል። ሌላው የመራጮች ምዝገባ የተዋረድ ስልጠና ከመሪ አሰልጣኝ እስከ ምርጫ ጣቢያ አስፈጻሚዎች ድረስ ይህም ማለት ምርጫ ጣቢያ አስፈጻሚዎችን የሚያሰለጥኑ መሪ አሰልጣኞች አሉ፣ የመስክ አሰልጣኞች አሉ። ስለዚህ የእነዚህን በተዋረድ የምርጫ ክልል አስፈጻሚዎች፣ የምርጫ ጣቢያ አስፈጻሚዎች ስለ መራጮች ምዝገባ ሂደት አጠቃቀም እና ሌሎችም አስፈላጊ የሆኑ ስልጠናዎችን የሚያገኙበት ጊዜ ከጥር 17 እስከ የካቲት 4 ቀን 2018 ዓ.ም ስልጠና እንዲያገኙ በመርሃ ግብሩ ተቀምጧል። ሌላው አጠቃላይ የምርጫ ጣቢያዎችን ዝርዝር ለህዝብ ይፋ ማድረግ፣ ይሄ ምርጫ ጣቢያዎቻችንን አጠቃላይ ለይተን ለህዝብ ይፋ የምናደርግበት ቀን ጥር 20 ቀን 2018 ዓ.ም ጣቢያዎቻችንን ለህዝብ ይፋ እናደርጋለን። ሌላው የተመዘገቡ እጩዎችን ዝርዝር ለህዝብ ይፋ ማድረግና ቅሬታዎችን ማስተናገድ፣ የእጩዎች ምዝገባ ከተጠናቀቀ በኋላ ከዛ በኋላ የሚቀጥለው ሂደት የተመዘገቡ እጩዎችን ዝርዝር ለህዝብ ይፋ ማድረግ ነው። ይህም በመርሃ ግብሩ ከየካቲት 4 አንስቶ እስከ የካቲት 13 ቀን 2018 ይህንን የእጩዎችን ዝርዝር ለህዝብ ይፋ የምናደርግበት የጊዜ ሰሌዳ ነው። ሌላው የመራጮች ምዝገባ ነው። ይህ የመራጮች ምዝገባ የወጣለት የጊዜ ሰሌዳ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም ነው። ማንኛውም መራጭ በምርጫ ጣቢያ በመገኘት የመራጮች ምዝገባ የሚያከናውንበት የጊዜ ሰሌዳ ይሄ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም ነው። ሌላው የመጨረሻ የእጩዎችን ዝርዝር ለህዝብ ማሳወቅ ይሄ የካቲት 16 ቀን 2018 ዓ.ም እጩዎቹን የሚወዳደሩት አጠቃላይ ለሰባተኛው ዙር ጠቅላላ ምርጫ ለተወካዮችም ለክልል ምክር ቤትም የተመዘገቡ እጩዎችን ቦርዱ ለህዝብ ይፋ የሚያሳውቅበት ቀን የካቲት 16 ቀን 2018 ዓ.ም ነው። ሌላው በመርሃ ግብሩ የተቀመጠው የድምፅ መስጫ ወረቀት አደራደር ላይ የአደራደር ቅደም ተከተልን የተመለከተ ዕጣ ማውጣት። ይህም እንግዲህ የተመዘገቡ እጩዎች በግልም ይሁን በፖለቲካ ፓርቲ በቦርዱ ማዕከል በመገኘት ዕጣ እያወጡ የአቀማመጣቸውን ሂደት በዕጣ የሚለይበት ስነ ስርዓት ነው። ለዚህ የወጣለት የመርሃ ግብር ከየካቲት 18 እስከ የካቲት 27 ቀን 2018 ዓ.ም ይህ መርሃ ግብር የሚከናወን ይሆናል። ሌላው የመራጮች መዝገብ ለህዝብ ይፋ ማድረግ ነው። ይሄ በምርጫ ህጉም እንደተቀመጠው ለ10 ቀን ለህዝብ ይፋ ይደረጋል። ስለዚህ ይሄ ይፋ የሚደረግበት የጊዜ መርሃ ግብር ከመጋቢት 8 እስከ መጋቢት 18 ቀን 2018 ዓ.ም የፖለቲካ ፓርቲዎች ወኪሎቻቸው በምርጫ ጣቢያ በመገኘት መዝገቦቹን የተመዘገቡ መዝገቦቹን የሚያዩበት መርሃ ግብር ነው ማለት ነው። ሌላው የድምፅ መስጫ ወረቀት እና ቅጾች ህትመት የሚከናወንበት ከመጋቢት 12 እስከ ሚያዝያ 27 ቀን 2018 ዓ.ም ለዚህም የወጣለት መርሃ ግብር ነው። እንደዚሁ የመራጮች ትምህርት ስለ ድምፅ መስጫ ቀን ከዚህ በፊት የነበረው መርሃ ግብር ስለ መራጮች ምዝገባ ነበር። ይሄ ደግሞ ስለ ምርጫ አመራረጥ አንድ መራጭ ድምፅ ሲሰጥ መከተል ያለበትን ሂደት በተመለከተ ለሱ በደንብ በእውቀት ላይ የተመሰረተ ትምህርት የሚያገኝበት ለዚህ የወጣው መርሃ ግብር ከመጋቢት 20 እስከ ግንቦት 23 ቀን 2018 ዓ.ም ለመራጩ ትምህርት ስለ ድምፅ መስጫ ቀን ይሰጠዋል ማለት ነው። ሌላው የድምፅ መስጫ ወረቀት እና ቁሳቁሶች ማሸግና ማሰራጨት ለዚህ መርሃ ግብር ከሚያዝያ 20 እስከ ግንቦት 23 ቀን 2018 ዓ.ም ይህም እስከ ምርጫ ጣቢያ ድረስ የምርጫ ቁሳቁሶችን ከማዕከል አንስተን እስከ ምርጫ ክልል ከምርጫ ክልል ደግሞ እስከ ምርጫ ጣቢያ ድረስ የምናሰራጭበት መርሃ ግብር ከሚያዝያ 20 እስከ ግንቦት 23 ቀን 2018 ዓ.ም ወጥቶለታል። ሌላው የድምፅ አሰጣጥ ቆጠራና ውጤት አገላለጽ የተዋረድ ስልጠና ይህም ቅድም ባልነው አይነት ከመሪ አሰልጣኝ እስከ ምርጫ ጣቢያ ላሉ አስፈጻሚዎች በተዋረድ የሚሰጣቸው ስልጠና ከሚያዝያ 28 እስከ ግንቦት 16 ቀን 2018 ዓ.ም ይሆናል። ሌላው ቅስቀሳ የማይደረግበት ወይም የማይቻልበት የጥሞና ጊዜ ከግንቦት 20 እስከ ግንቦት 23 ቀን 2018 ዓመተ ምህረት ቅስቀሳ ፖለቲካ ፓርቲዎች ሆነ የግል ተወዳዳሪዎች የማያደርጉበት ጊዜ ይሄ የተጠቀሰው ጊዜ ነው። ሌላው እንግዲህ የድምጽ መስጫ ቀን መራጩ ድምጽ የሚሰጥበት ቀን ተብሎ የተለየው ግንቦት 24 ቀን
2018 ዓ.ም የድምጽ መስጫ ቀን ሆኖ በመርሃ ግብሩ ተቀምጧል። ሌላው የምርጫ ውጤት በምርጫ ጣቢያ ይፋ ማድረግ። ይህ እንግዲህ ልክ ድምጽ በተሰጠ ወዲያውኑ ከዛ ጊዜ ጀምሮ ቆጠራውን አከናውነው የምርጫ ጣቢያ ውጤቱን ይፋ ያደርጋሉ። ስለዚህ ከግንቦት 24 አንስቶ እስከ ግንቦት 25 በማግስቱም እንደዚሁ የምርጫ ጣቢያውን ውጤት ይፋ ማድረግ የሚያስችል የጊዜ ሰሌዳ በዚህ መልኩ ወጥቷል። በድምጽ አሰጣጥ ሂደት ላይ ያላቸውን ቅሬታ የማቅረቢያ ጊዜ ደግሞ ከዕለቱ አንስተው ልክ በድምጽ መስጫው ቀን ከግንቦት 24 አንስተው እስከ ሰኔ 2 ቀን ድረስ ያላቸውን ቅሬታ የማቅረቢያ ጊዜ በጊዜ ሰሌዳው መልክ ተቀምጧል። ጊዜያዊ ውጤት በምርጫ ክልል ደረጃ ይፋ ማድረግ። ይሄም ደግሞ ከምርጫ ጣቢያ የሚመጡትን ውጤቶች የምርጫ ክልል ጽሕፈት ቤቶች አሰባስበው አዳምረው ይፋ ለማድረግ ለነዚህ የተሰጣቸው የጊዜ ሰሌዳ ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም በምርጫ ክልል ደረጃ ጊዜያዊ ውጤት ይፋ የሚደረግበት የጊዜ ሰሌዳ ነው። የሌላው ተግባር የምርጫ ውጤትን ከምርጫ ክልል ለቦርድ ማስረከብ። ይህም ከግንቦት 26 እስከ ሰኔ 1 ድረስ 2018 ዓ.ም ቦርዱ የምርጫ ውጤቶችን ከምርጫ ክልል የመረከብ ሂደት የሚያከናውንበት መርሃ ግብር ነው። ይሄ በቅርብ አካባቢ ያሉት በግንቦት 26 አካባቢ ድረስ ምርጫ ውጤቶችን ለማስረከብ ይችላሉ። ራቅ ካሉ አካባቢዎችንም ያንን በማከለ መልኩ መርሃ ግብሩ ከግንቦት 26 እስከ ሰኔ 1 2018 ዓ.ም ወጥቷል። የምርጫ ውጤት ማረጋገጥ በቦርድ ደረጃ ከየምርጫ ክልሉ የመጣውን ውጤት ቦርዱ እያረጋገጠ ያሉትን የምርጫ ውጤቶች የሚያረጋግጥበት የመርሃ ግብር ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም የወጣ ጊዜ ሰሌዳ ነው። አጠቃላይ የምርጫ ውጤቱን ይፋ የሚያደርግበት በቦርድ ደረጃ ይፋ የምርጫ ውጤት መግለጫ ሰኔ 4 ቀን 2018 ዓ.ም ይሆናል እና የተዘጋጀው የጊዜ ሰሌዳ ይሄን ይመስላል። አመሰግናለሁ። እሺ እንግዲህ ያው ጥቅምት 10 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች ጋር በረቂቅ የጊዜ ሰሌዳው ውይይት አድርጓል። ከሲቪል ማህበረሰብ ድርጅቶች ጋራም ደግሞ በተከታታይ ከሚዲያዎችም ጭምር በተከታታይ ግብዓት ሰብስቧል። በሰበሰበው ግብዓት መሰረት መካተት ያለባቸውን አካቶ ቦርዱ ደግሞ ባለው የስራ ፕሮግራም የሚፈጽማቸውን ስራዎች ሕግና ደንቡን ተከትሎ ለመፈጸም በሚያስችለው ልክ ይሄንን የመጨረሻውን የጸደቀ መርሃ ግብር ዛሬ ለእናንተ እና ለሕዝብ እናቀርባለን። እንደምታዩት የተደረጉ ማሻሻያዎች አሉ። ለምሳሌ የእጩዎች ምዝገባ በራሳቸው ምዝገባ ያደርጋሉ ተብሎ በረቂቅ የጊዜ ሰሌዳው ቀርቦ የነበረው ከታህሳስ 1 እስከ ጥር 1 የሚል ነበረ። አሁን ግን 1 ወር ተገፍቶ ከጥር 1 እስከ የካቲት 1 ፓርቲዎችም ወይም የግል ተወዳዳሪዎች በራሳቸው ሲስተም ተጠቅመው ራሳቸውን እጩዎቻቸውን የሚያስመዘግቡበትና የሚመዘግቡበት ጊዜ ይሆናል። በዚህ ላይ የተወሰነ ማሻሻያ አድርገናል። የቅድመ ሰነድ የማቅረብንም ሂደት ወደ ታህሳስ 20 ተገፍቷል። ምክንያቱም ፓርቲዎች አላለቀልንም ያቀረቡ አሉ፣ ያላቀረቡም ስላሉ እነዚህን ቅድመ ሰነድ ዝግጅት አዘጋጅተው ማቅረብ እንዲችሉ በዛው ልክ እስከ ታህሳስ 20 ድረስ እንዲገፋ ተደርጓል። እንግዲህ ከዚህ ውጪ ባሉ በአብዛኛው የአንድ ቀን የሁለት ቀን ልዩነቶች ከማድረግ ውጪ መጀመሪያው በረቂቅ ላይ በቀረበው መሰረት ያቺ አንድ ቀን የድምፅ መስጫዋንም ቀን የካቲት ግንቦት 24 ቀን ባለበት ቦርዱ ይዟል። እንግዲህ እንደምታውቁት ይሄ የምርጫ ሰሌዳ ቦርዱ እስካሁን በሄደበትን ሂደት ወደፊት የሚቀረውን ስራ ምን ያህል ሊሆን ይችላል ብሎ አስቦ አቅዶ አውጥቶ ግብዓት ሰብስቦ ያዘጋጀው የጊዜ ሰሌዳ ነው።
ስለዚህ በዚህ ጊዜ ሰሌዳ የሚመለከተው ባለድርሻ አካል ሁሉ እየተጠቀመ እያየ ስራውን ቦርዱም መራጩም ፖለቲካ ፓርቲ ተወዳዳሪዎችም የሲቪል ማህበረሰብ ድርጅቶችም ሚዲያዎችም ሁላችንም ያለብንን ኃላፊነት ይህንን የጊዜ ገደብ ወይም የጊዜ ሰሌዳ እየተጠቀምን ተግባራዊ እንድናደርግ ይጠበቅብናል ከሁላችንም። በተለይም የዚህ የምዝገባ ሂደትን በተመለከተ የመራጮች ምዝገባ በሰልፍ ሬጅስትሬሽን የሚደረገው ምዝገባ ከማኑዋል እና በአሲስትድ ከሚደረገው 15 ቀን ቀደም ብለን ነው የምንጀምረው። ሰዎች ባሉበት ቦታ ሆነው ራሳቸውን የሚመዘግቡበት ሲስተም ተግባራዊ የሚደረግበት ጊዜ በግልጽ ተመልክቷል። ለዚህም ተለይተው ከአሲስት የዲጂታላይዜሽን ወይም ሰልፍ ሬጅስትሬሽን የሚደረግባቸው ምርጫ ጣቢያዎች ተለይተው ለህዝብ ይፋ ደግሞ የሚሆኑት ታህሳስ 30 2018 እንደሆነ ተመልክቷል። ስለዚህ እንግዲህ ይህንን መርሃ ግብር እያየን ፕሮግሬሳችንን እያየን ስራችንን እያየን ለሁሉም ባለድርሻ አካላት በየጊዜው አፕዴት የሚደረግ የሚሻሻል የሚለወጥም ነገር ካለው እንደ ሁኔታው የምናይ ይሆናል። ነገር ግን ከዛሬ ጀምሮ ኦፊሻል የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ የ2018 የሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ይህንን ይመስላል። አመሰግናለሁ። እንግዲህ ከዚህ ቀጥሎ ጥያቄዎች ካሏችሁ አስተያየት ካላችሁ ወይ ያልተብራራ ግልጽ ያልሆነ ነገር ካለ 2017 ላይ የተገናኘ ጊዜ የአካባቢያዊ ምርጫ በጀት አልጸደቀልንም፣ በዛ ምክንያት ነው ማይደረገው ተብሎ ነበርና አሁን ከጠቅላላው የሀገራዊ ምርጫ በኋላስ በጀት እንደሚለቀቅላችሁ በምን ያህል እርግጠኛ ናችሁ? ምርጫ ቦርድስ መደረግ አለበት ብሎ ማዘዝ እና እንትን ማለት አይችልም ወይ ማስገደድ አይችልም ወይ? ይደረጋል ብለን ተስፋ እናደርጋለን ሲባል ከተፈቀደላችሁ አይነት ነገር ነው የሚመስለው እና በምን እርግጠኛ ናችሁ አሁንስ በጀት እንደሚለቀቅላችሁ? አመሰግናለሁ። እሺ፣ አመሰግናለሁ። ሚኪያስ ይባላል ከፋና ቴሌቪዥን። ጠቅላላ ምርጫው ጋር በተገናኘ ጥያቄ ማንሳት የምንፈልገው ምናልባት አስቻይ ሁኔታዎች የሌሉባቸው አካባቢዎች እስከ ምርጫ ድረስ ከተለዩ አስቻይ ሁኔታ እነዚ አካባቢዎች ላይ ቢፈጠር ነች ምርጫ ሊካሄድ ይችላል። ምናልባት ጥያቄ ገጽታ ብነ ለምሳሌ እንደ ቤንሻንጉል የነበረውን አሶሳ አካባቢ ላይ የነበረው ምርጫ ነገር ብንወስድ በእለቱ ዕለት አልነበረም፣ አስቻይ ሁኔታ ስላልነበረ በስድስተኛ ማለት ነው። ግን ሁኔታዎች ሲስተካከሉ ምርጫ እንዲደረግ ተደርጓል እና ምናልባት አስቻይ ሁኔታዎች ባይኖሩ የትግራይ ክልልን ብንመለከት ምርጫ የሚካሄድበት ሁኔታ የነበረው ከጸጥታ ሁኔታ ጋር በተያያዘ እና ምናልባት አስቻይ ሁኔታ ቢፈጠር እስከ መቼ ይደረጋል ተብሎ ይታሰባል? ዳግም በዚህኛው ላይ ያልተሳተፉ አካባቢዎች የራሳቸውን ምርጫ የሚያካሂዱበት ሁኔታ ይኖራል ወይ? አመሰግናለሁ። የመጨረሻ ምስለው ተጨማሪ ነው እሺ፣ በ2017 ለመግለጽ ሞክሬያለሁ። በሁለት ክልሎች በሁለት ከተሞች ምርጫ ለማድረግ አዘጋጅተን እቅዳችንን ጨርሰን ምርጫ እንግዲህ በገንዘብ ነው የሚፈጸመው። ያን በጀት አላገኘንም፣ ያን ጊዜም ተናግረናል። ስለዚህ አልተፈጸመም። ተስፋ አደርጋለሁ የሚለውን ቃል ቢሆንም ባይሆንም በሚል አይደለም እንድትረዱልኝ የምፈልገው። ይሄ አገራዊ ኩነት ነው፣ ጥያቄ ያለበት አጀንዳ ነው። ሲፈጸም ከማየት አንጻር ነው እንጂ ቢሆን ይሆናል ባይሆን አይሆንም አይደለም። ያገላለጹ ሁኔታ በዛ መንገድ ብትረዱልኝ ብትረጅልኝ እህቴ ደስ ይለኛል። አሁንስ ምን ማስተማመኛ አላችሁ? እንግዲህ ማስተማመኛው የህዝብ ጥያቄ ነው። ህዝብ እየጠየቀ ነው። ይሄንን ጥያቄ በሁሉ ረገድ እየመጣ ነው ብዬ ለማስረዳት የሞከርኩት ይሄን ነው። ለምሳሌ የህዝብ ተወካዮች ምክር ቤት አባላት ወደ ኮንስቲትዩዌንሲያቸው ሲሄዱ ይዘውት የሚመጡት ጥያቄ ይሄንን ነው። ቦርዱ በተለያየ ክልል ባሉ የማህበረሰብ ክፍል የሚቀርብለት ጥያቄ ይሄ ነው። ስለዚህ ጥያቄው አገራዊ ጥያቄ ነው።
ጥያቄው ሊመለስ የሚገባው ጥያቄ ነው። ስለዚህ ይሄ 7ኛው ሀገራዊ ምርጫ ደግሞ በጊዜ የተገደበ ስለሆነ በየ5 ዓመቱ መደረግ ስላለበት ሁለቱን አንድ ላይ ደርበን አሁን ማድረግ ስለማንችል በሚቀጥለው ይሄ ምርጫ ካለቀ በኋላ ይደረጋል የሚል እንጂ ቢሆን ይሆናል ባይሆን አይሆንም በሚል መንገድ እንዳይተረጎምብን በጥብቅ ለመጠየቅ እፈልጋለሁኝ ነው ማለት ነው። ከዚሁ ጋራ ስለ አስቻይ ሁኔታ 6ኛው ሀገራዊ ምርጫ እንደሚታወቀው ለምሳሌ በቤንሻንጉል አልተካሄደም ነበረ በ2013 እና መጨረሻ ላይ አስቻይ ሁኔታ አለ ተብሎ የተካሄደው ሰኔ 2016 ነው። ስለዚህ አስቻይ ሁኔታ እስከሌለ ድረስ ምርጫ ማድረግ አይቻልም። ይሄ ምንም የሚያጠራጥርም ጥያቄም የሚፈጥር ነገር አይደለም። አስቻይ ሁኔታ እስከሚፈጠር ድረስ ምርጫው ይራዘማል እዛ አካባቢ ማለት ነው። ስለዚህ አስቻይ ሁኔታ በሌለበት የሚኖረው መደረግ አለበት የሚባለው አስቻይ ሁኔታ እስከሚፈጸም ድረስ እስከሚኖር ድረስ ጠብቆ ምርጫውን ከማካሄድ ውጪ አስቻይ ሁኔታ በሌለበት ምርጫ ቦርድ ተንቀሳቅሶ ምርጫ ማድረግ አይችልም። ስለዚህ ይሄ ሁኔታ አዲስ አለመሆኑን ሁላችን የምናውቀው ነው። እንደተጠቀሰው በቤንሻንጉል ጉሙዝ ለ3 ዓመት ቆይቶ ምርጫ ተደርጓል። ያም በሌሎቹ አሁን በ7ኛው ሀገራዊ ምርጫ አስቻይ ሁኔታ በሌለበት ቦታ ላይ ምርጫ አናረግም፣ ምርጫ አይደረግም። አስቻይ ሁኔታ በሚፈጠርበት ጊዜ ምርጫ ይደረጋል። ይሄ ደግሞ እንደተባለው እስከ ምርጫ ቀን ድረስ የምናየው ነው የሚሆነው። እስከ ምርጫ ቀን ድረስ ማለት ነው። ለምሳሌ በቤንሻንጉል ምርጫ እቃ ስርጭት እስከ ምርጫ ክልል የተደረገበት ነበረ። ነገር ግን ያ ከደረሰ በኋላ አስቻይ ሁኔታ ስላልነበረ ምርጫ ክልል ላይ እንዲቆሙና እንዲቀመጡ ተደርገዋል። ስለዚህ በዚህ ደረጃ ነው። የመራጮች ምዝገባ ተደርጎ ነበረ ቤንሻንጉል። የመራጮች ምዝገባ ከተደረገ በኋላ በምርጫው ጊዜ የምርጫው ወቅት ሲደርስ አስቻይ ሁኔታ ስላልነበረ መዝገቡ ብቻ እንዲቀመጥ ተደርጎ ምርጫው ሳይካሄድ ቀርቷል። ስለዚህ ይህንን አይነት የስራ ሂደት በጣም ክትትልን፣ ግምገማን በጣም የማያቋርጥ ስራን የሚጠይቅ በመሆኑ ቦርዱ ይህን እየተከታተለ ተግባራዊ የሚያደርገው ይሆናል ለማለት ነው። ስለዚህ አስቻይ ሁኔታ በሚኖርበት ጊዜ ደግሞ በየክልሉ እየተለየ በቤንሻንጉል እንደተደረገው በየክልሉ ባልተደረገባቸው እየተለየ ምርጫው የሚካሄድ ይሆናል ማለት ነው። አመሰግናለሁ። የጸጥታ ተቋማት የሚባሉት የፌዴራል ፖሊስ፣ የመከላከያ በተመለከተ መረጃዎችን ከነሱ ነው የምንቀበለው፣ ልክ ከክልል መንግስታት እንደምንቀበለው እና ከክልል መንግስታት የጸጥታ የሰላምና የጸጥታ የሚባል አደረጃጀት አለ። ስለዚህ ከነዚህ አካላት ነው ዳታዎችን የምንሰበስበው። ስለዚህ ከመከላከያ፣ ከፌዴራል ፖሊስ እነዚህን መረጃዎችን እንሰበስባለን። እነሱም ይህን መረጃዎች ይሰጡናል፣ የክልል መንግስታት ደግሞ ይሰጡናል። ስለዚህ እነዚህን ሁሉ አጣጥመን የምናደራጀ ይሆናል። ስለዚህ መልሱ አዎ፣ ከፌዴራል ፖሊስ ከመከላከያ እንቀበላለን። ሴቶችና አካል ጉዳተኞችን በተመለከተ ምን እየተሰራ ነው የሚለው እንግዲህ ይሄ ሴቶችና አካል ጉዳተኞችን በተመለከተ ቦርዱ ድጋፍ ለማድረግ ለማበረታታት አዋጅ ቁጥር 1162ን በማሻሻል ነው የጀመረው። አንዱ በዛ ላይ የተሻሻለው ለሴቶችና ለአካል ጉዳተኞች የአየር ጊዜ በመገናኛ ብዙሃን በምርጫ ውድድር በካምፔኒንግ ጊዜ የተጨማሪ የአየር ጊዜ በነፃ እንዲሰጣቸው በማድረግ ይህንን አድርጓል። እንደገና ድጋፍን በተመለከተ በዚህ በመንግስት ባጀት ለፓርቲዎች በሚሰጥ ድጋፍ ለሴቶች አመራሮች፣ ለሴት እጩዎች፣ ለሴት የፖለቲካ ፓርቲ አባላት፣ ለአካል ጉዳተኛ አመራሮች፣ ለአካል ጉዳተኛ አባላት፣ ለአካል ጉዳተኞች እጩዎች፣ ለሴት አካል ጉዳተኛ እጩዎች ደብል በሆነ መንገድ የማበረታቻውን ፐርሰንቴጁን ከፍ በማድረግ ሴቶችን አካል ጉዳተኞችን ለመደገፍ ከፍተኛ ጥረት እየተደረገ ይገኛል። ከዚሁ ጎን ለጎን በተለይም ሴቶች በፖለቲካ ምህዳሩ እንዲሳተፉ የተለያዩ አይነት የአቅም ግንባታ ስልጠና ሲሰጥ ቆይተዋል። በተለይም ባለፈው ከ2 ወር በፊት በተደረገ ጥናት ሴቶችና አካል ጉዳተኞች ወደ ምርጫ እንደ እጩም እንዲቀርቡ ከማበረታታት አንጻር
የተደረጉትን ጥናቶች ለፖለቲካ ፓርቲዎች ሁሉ ሼር በማድረግ ፖለቲካ ፓርቲዎችም በአባልነት በእጩነት እነዚህን የህብረተሰብ ክፍል እንዲያቀርቡ ግፊት የማድረግ የማስተባበር የተጠናውን ጥናት ደግሞ እንደ ፖሊሲ ብሪፍ ለሚመለከታቸው የፖለቲካ ፓርቲዎች አካፍለናል። በዚሁ ልክ ደግሞ የግል ሴቶች ተወዳዳሪዎች የግል አካል ጉዳተኛ ተወዳዳሪዎችም እንዲመጡ ቦርዱ እያበረታታ ይገኛል ማለት ነው። በጀትን በተመለከተ 10.5 ሚሊዮን ብር በጀት ተመድቧል። የአካባቢ ምርጫ በተመለከተ እንግዲህ አካባቢ ምርጫ በትክክል ከተካሄደ ረዘም ያለው ጊዜ ነው። ምርጫ ቦርድ አካባቢ ምርጫን ለማድረግ ከዚህ ከአጠቃላይ ምርጫው በፊት ዝግጅት አድርጎ ነበር። በተለይም በ2017 በሁለት ከተሞችና በሁለት ክልሎች ለይቶ ይሄንን የአካባቢ ምርጫ ለመስራት ዝግጅት አድርጓል። ነገር ግን መቀጠል አልተቻለም። እንደምታውቁት የአካባቢ ምርጫ በጣም ሰፊ ዝግጅት የሚጠይቅ ስራ ነው። ምክንያቱም ለምሳሌ በአዲስ አበባ ብንሄድ በወረዳ ምርጫ ይደረጋል፣ በክፍለ ከተማ ምርጫ ይደረጋል። ይሄ እንግዲህ በየክልሉ ባለው አደረጃጀት በጣም ከፍተኛ ቁጥር ያለው ተሳታፊ ነው የሚኖረው። ይሄም ማለት ለምሳሌ ባለን አሴስመንት እንኳን ስንሰራ በአካባቢ ምርጫ ወደ 3 ሚሊዮን እጩዎች የሚቀርቡበት ሁኔታ አለ እና ይሄ የስፋቱን ልክ በጣም የሚያሳይ ነው። በዚህ ምክንያት ይሄንን ሰፊ ስራ ከአጠቃላይ ምርጫ ጋር አብሮ ማስኬድ በጣም ውስብስብና ከባድ ነው የሚያደርገው ስራውን በአፈጻጸሙና በውጤቱም ላይ ችግር ይኖረዋል። ስለዚህ አሁን ጎን ለጎን አጠቃላይ ምርጫ እያደረግን አካባቢ ምርጫ አናረግም። ነገር ግን ቦርዱ አካባቢ ምርጫን ለማድረግ ፕላን አድርጎ ተንቀሳቅሶ ነበር። ነገር ግን በወቅቱ መፈጸም አልቻለም። እንግዲህ አጠቃላይ ምርጫው ሲያልቅ ወደ አካባቢ ምርጫ መገባት የግድ ነው። ምክንያቱም በታችኛው የመስተዳደር አካል በህብረተሰቡም የሚቀርበው ጥያቄ በአጠገባ ያለው በአቅራቢያው ያለውን አስተዳዳሪውን የመምረጥ እድል አላገኘውም የሚል ጥያቄ በሁሉም አቅጣጫ በየጊዜው ለቦርዱም የሚቀርብ ነው። ቦርዱ ግን ባለው አቅም ባለው ዝግጅት እንዳልኩት በ2017 ይህንን ምርጫ ለማድረግ አቅዷ ተንቀሳቅሶ ነበር። ነገር ግን መከናወን አልተቻለም። ስለዚህ ከ2018 አጠቃላይ ምርጫ በኋላ አካባቢ ምርጫ ይደረጋል የሚል እምነት አለኝ። ግንቦት 24 ሰኞ ነው። አዎ ሰኞ ቀን ነው። እንግዲህ የምናስታውስ ከሆነ 6ኛው ሀገራዊ ምርጫም ሰኞ ቀን ነው የተደረገው። ብዙ ጊዜ የሚነሳው ጥያቄ ለምን ቅዳሜ አልሆነም፣ ለምን እሁድ አልሆነም የሚል ነው። ቅዳሜ እንደምታውቁት አብዛኛው የህብረተሰባችን ክፍል በገጠርም የሚኖረው የገበያው ቀን ነው። ገበያ ቀን ነው ቅዳሜ። ስለዚህ ቅዳሜ ማድረግ ገበያውን ስራውን ማስተጓጎል ነው። እሁድ ደግሞ ሁሉ በየእምነቱ ወደ ቤተ ክርስቲያንም ወደ ተለያየም ስፍራ የሚሄድበት ማህበራዊ ኩነቶቹን በእድርም የሚፈጽምበት ማህበራዊ ኩነት ማስፈጸሚያ ስለሆነ እነዚህ እንደ ግብዓት ተወስደው በ6ኛው ሀገራዊ ምርጫ ሰኞ ተደርጓል። አሁንም በዚሁ መንገድ ሰኞ ለማድረግ በ5 ዓመት አንድ ቀን ለምትደረግ ምርጫ አንድ ቀን እንደዛ ብንጠቀም ይሻላል በሚል የታቀደ ነው ለማለት ነው። አመሰግናለሁ።